ማይክ ታይሰን በከፍተኛ ውጤት በሚያገኝባቸው በነበሩ ጊዜያት ላይ ለ5 ዓመቶች ውስጥ ምንም አይነት ሴክስ አላደረገም ነበር። ይህም በውስጡ ያለውን የሴክስን ኤነርጂ ወደ ሌላ ውጤታማ ወደሆነ ነገር የመቀየርን ምስጢር ይነግረናል። በአሁን ጊዜ ላይ ከምን ጊዜውም የበለጠ በሶሻል ሚዲያም ሆኖ በሌሎች ነገሮች ላይ አእምሯችን ሴክሹዋላይዝድ ወይም ደግሞ የወሲብ ነገሮችን ብቻ እንድናስብ የተደረገበት ጊዜ ነው። በማንኛውም የሶሻል ሚዲያዎች ላይ ስትንቀሳቀሱ ምንም አይነት የሴክሹዋል የሆኑ ኮንቴንቶችን ወይም ፒክቸሮችን፣ ምስሎችን ሳትመለከቱ መዋል አትችሉም። ይሄም የሆነበት ምክንያት ከምን ጊዜውም የበለጠ ዓለማችን ላይ ሰዎች አእምሯቸው በሴክሹዋል ነገር እንዲያዝና በዛም ደግሞ የሚያተርፉ ትላልቅ ድርጅቶች ስላሉ ነው። ሌላው ደግሞ ከዚህ ውጪ የምናገኘው ነገር ምንድነው? ጊዜያዊ በሆነ ዶፓሚን ወይም ደግሞ ጊዜያዊ በሆነ አእምሯችንን ሊያስደስቱ በሚችሉ ነገሮች ዓለምን በመሙላት ብዙ ሰዎች በሰነፉ ቁጥር፣ ብዙ ሰዎች ህልማቸውን ባላሳኩ ቁጥር በጣም ውጤታማ የሚሆኑ ትርፋማ የሚሆኑ ትላልቅ ድርጅቶች ወይም ደግሞ ኮርፖሬሽኖች በዓለም ላይ አሉ። ለምሳሌ በጣም ብዙ ሰው ምግብ በተመገበ ቁጥር ወይም ደግሞ ዶሮችን በበላ ቁጥር እነ ማክዶናልድ እና እነ KFC በጣም ውጤታማ ይሆናሉ። በምትኩ ደግሞ ይህንን ነገር በየጊዜው የሚመገቡ ሰዎች በካቻፕ በጣፋጭ ነገሮች እያደረጉ ይህንን ነገር የሚመገቡ ሰዎች በጣም ለውፍረት በመጋለጥ ያ ውፍረት ደግሞ በትንሽ ጊዜ በኋላ ወደ ድብርት በማስኬድ ያ ድብርት ደግሞ ዞሮ ዞሮ ሰዎች ራሳቸውን እንዲጠሉ ራሳቸውን እንዲያጠፉ ወይም ደግሞ በዲፕሬሽን ውስጥ መድኃኒት እየቃሙ እንዲኖሩ ሊያደርጋቸው ይችላል። ይሄም ያው በሌላ በኩል ደግሞ ስንመለከት ለትላልቅ የመድኃኒት ማምረቻ ካምፓኒዎች ወይም ደግሞ ኮርፖሬሽኖች ገቢ ያስገኛል። እንደዚሁም ደግሞ ምግቡን ለሚያመርቱ ድርጅቶችም ደግሞ ሰዎች በጣም በተደጋጋሚ ምግብ እንዲመገቡ በማድረግ እነሱ በጣም በተደጋጋሚ ያመርታሉ፣ ሰዎች በተደጋጋሚ ይመገባሉ፣ ትርፋቸው በጣም በእጥፍ ይጨምራል ማለት ነው። ለዛም ነው በየጊዜው በየሶሻል ሚዲያው እንደዚሁም ደግሞ በቲክቶክ በሌሎች ፕላትፎርሞች ላይ ስንንቀሳቀስ ርካሽ የሆነ እኛን ሊያነቃቁ ወይም ደግሞ ሊያስደስቱን የሚችሉ ነገሮችን እንመለከታለን። በእርግጥ ኢትዮጵያ ውስጥ ያው ሰው ያናክል ተርፎት እንደ ውጪዎቹ KFC ምናምን ሌሎች ነገሮችን ላይመገብ ይችላል። ኢትዮጵያ ውስጥ የምግብ ሁኔታ በጣም አስቸጋሪ እንደሆነ ታውቁታላችሁ። ግን በሌላ ምትክም ቢሆን በሌላ ነገር ተቀይሮልንም ቢሆን ያንን ህይወት እንድንኖር እየተደረግን ያለ ነው። ከዛ ውስጥ ለምሳሌ የሶሻል ሚዲያን አሰራር ማየት ይቻላል። ስለዚህ ይሄ ደግሞ በደንብ እንዲጠቃ የተፈለገው አካል የወንዶች ክፍል ነው። ወንዶች በብዛት ለምሳሌ ቲክቶክ ላይ ወይም ደግሞ ፌስቡክ ላይ ራቁቱን ከወገብ በላይ የሆነ ወንድ ፎቶ ሲንቀሳቀስ ምናምን አትመለከቱም። ግን ብዙ ጊዜ ሴቶች የሆነ ራቁታቸውን ሆነው የሆነ ቦታ ላይ ተቀምጠው ታያላችሁ። በዚህ ሰዓት ችግር ውስጥ የሚገባው በአብዛኛው ወንድ ነው ማለት ነው። ወንድ አምራች ወንድ የዓለማችን ትልቁ ኃላፊነት የተሰጠው ክፍል ስለሆነ እሱን የማጥቃት ስራ ከተከናወነ ሌሎችንም ማጥቃት ይቻላል። ለምሳሌ ሴቶችን ለማጥቃት ከተፈለገ እኛም ማጥቃት ቀላል ነው። እኛ በደከመን ቁጥር ሴቶቹ የመጎዳት እድላቸው እንደውም እነሱ ከፍ ይላል ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ። ስለዚህ ከምን ጊዜው የበለጠ ፖርኖግራፊ ከ100 ዓመት ወደዚህ በጣም በትልቁ ዴሊብሬትሊ ሆም ተብሎ እየተሰራበት ያለ ነገር ነው። ሌሎች ሶሻል ሚዲያ ላይ የምንመለከታቸው ኢንተርቴይንመንት በተለይ በጣም መዝናኛ በጣም ይወዳል ሰው። አሁን በዚህ ጊዜ ላይ ቁም ነገር ከምታወራው ለሰው ምንም እንኳን ቢሆን በቃ የሚያስቅ ነገር ወይም ደግሞ ደስ የሚል የሚያዝናና ነገር ብትነግሩት ሰዎች የበለጠ ይመቻቸዋል። ለዛም ነው ኢንተርቴይን ላይ የሚሰሩ ሰዎች በመዝናኛ ላይ የሚሰሩ ሰዎች ፎሎወራቸው ከ3 ሚሊዮን ከ2 ሚሊዮን በታች የለም። ኢትዮጵያ ውስጥ ራሱ ብንመለከት አብዛኛዎቹ ከ1 እስከ 5 ላይ ያሉ ከፍተኛ ተከታይ ያላቸው ሰዎች ኢንተርቴይንመንት ላይ ያሉ ሰዎች ናቸው። ኢንተርቴይንመንት አይስሩ አይደለም። ኢንተርቴይንመንት ሁላችንም ከደከመን በኋላ ወይ ስራዎችን ማድረግ ያሉብንን ምርታማ ነገሮችን ካደረግን በኋላ ተመልክተን ልንዝናና የምንችልበት ነገሮች ናቸው። ግን ደግሞ አብዛኛው ሰው በዛ ያክል መጠን ውጤታማ ሆኖ ምርታማ ሆኖ ነው ወይ እነዚህን የሚያዝናኑ ሰዎችን ወይ ደግሞ ኢንተርቴይን የሚያደርጉ ሰዎችን የሚመለከተው ብለን ብንጠይቅ እንደዛ ላይሆን ይችላል ማለት ነው። ስለዚህ ያው ራሱን ለመርሳት ድህነቱን ለመርሳት መጠጥ የጠጣ እንደተባለው ድህነቱን ለመርሳት አብዛኛው ሰው እነዚህን ሰዎች ኢንተርቴይንመንታቸውን ያያል እንጂ ያን ያክል ፕሮዳክቲቭ ሆኖ ውጤታማ ሆኖ አይደለም። አብዛኛው ሰው ኢንተርቴይንመንት የሚያየው ፊልም የሚያየው ወይም ደግሞ ጊዜውን በተለያዩ ሾዎች የሚያጠፋው ማለት ነው። ስለዚህ እንደዚህ በማድረግ በጣም ከፍተኛ የሆነ ኤነርጂን የመጠጣት ስራ እየተሰራ ነው ያለው። ስለዚህ አንዳንድ ጊዜ አይታችኋል። ለምሳሌ ቲክቶክ ስትጠቀሙ ውላችሁ በቃ ድንገት ስትነሱ 4 ሰዓት ተጠቅማችኋል፣ 3 ሰዓት ተጠቅማችኋል እና 2 ሰዓት 3 ሰዓት ከህይወታችሁ ውስጥ እንደዚሁ በቀላሉ ብን ብሎ ጠፍቷል ማለት ነው። ስለዚህ ከዛ በኋላ ስትነሱ 3 ሰዓት ውስጥ ትዝ ሲላችሁ ምን አድርጌበት ነው አትርፌያለሁ ወይ ብላችሁ ስታስቡት አላተረፋችሁም። እናንተን ተመጋቢን ያደረጋችሁ እነዛ ደግሞ መጋቢዎች ናቸው። እነሱ የሆነ ያክልም ቢሆን ኢንተርቴይንመንቱን እየሰሩም ቢሆን በማስታወቂያም በሌሎች ነገሮችም ገቢ ማግኘታቸው አይቀርም። እናንተ ግን የህይወታችሁን ሰዓት አጣችኋል። የህይወታችሁን የምርታማነት ወቅቶችን ሉዝ አድርጋችኋል ማለት ነው።
ስለዚህ ይሄኛው ነው። ሁለተኛው ደግሞ ሰዎች በላስት ወይም ደግሞ በቃ በምኞትና አለ አይደል በምንድነው ይሄ በመጎምጀት ማለት ነው እንድትጎመጁ በማድረግ እንድትፈልጉ በማድረግ አታገኙትም እኮ። አሁን ለምሳሌ ቲክቶክ ላይ ራሷን የምታሳይ ሴትን ብታገኙ ዝም ብላችሁ በእሷ ከመደነዘዝ ውጭ ልጅቷን እኮ ምንም ነገር የለም። ግን መጎምጀት እና መደንዘዝ በቃ ያደነዝዟችኋል። ያንን ነገር ምንም የምታገኙት ነገር የለም እና በዚህ ኤነርጂያችሁ በዛ ሉዝ እንዲያደርግ ነው የተፈለገው ነገር። መጀመሪያ ላይ ጠቀስኩላችሁ እነ ማይክ ታይሰን እነ መሐመድ አሊ የተባሉት ቦክሰኞች የሴክስን ወይም ደግሞ የምኞትን ኃይል ያውቁ ነበር። ኤነርጂን እንዴት ወደ ውጤት መቀየር እንደሚችሉ ያውቁ ስለነበር ምንም እንኳን የሴክስ አክሰስ ቢኖራቸው ምንም ማድረግ የሚችሉት ነገር ቢሆንም ለረጅም ጊዜ ማይክ ታይሰን በተለይ ለ5 ዓመት ያንን ነገር እንዳላደረገ እና መሐመድ አሊም ከፊቱ ውድድር ባሉበት ወቅቶች ላይ ለምሳሌ ከ2 ወር በኋላ ቦክስ ትልቅ የሆነ የቦክስ ውድድር ካለ በዛ ጊዜያቶች ውስጥ ምንም አይነት ሴክስ ወይም ደግሞ ወሲብን ላያደርግ እንደማያደርግ ሀቢቶቹ ወይም የሱ የህይወት ታሪክ ያሳያል። ይሄንንም በቲንክ ኤንድ ግሮው ሪች መጽሐፍ ላይ ሴክስን ወደ ኤነርጂ መቀየር ወይም ደግሞ ወደ ተመጣጣኝ ኃይል መቀየር በሚል ሐሳብ ላይ ትመለከቱታላችሁ። ስለዚህ ወደ ተመጣጣኝ ኃይል መቀየር ማለት ያ ኃይል ሲከማችና ሲጠራቀም ያንን ደግሞ ወስደን ወደሚጠቅም ኃይል ስንጠቀምበት ወይም ደግሞ ወደ ኢነርጂያችን ስንጠቀምበት የምናመጣው ውጤት በዓለም ላይ የታወቀ ነው። ለዛም ነው ሶሻል ሚዲያም ሆነ ሌሎች ዓለም ላይ ያሉ ነገሮች ይህንን ወደኛ አጌንስት የሚጠቀሙብን። በውስጣችን ያለ ተፈጥሮ በስርዓቱ ከተጠቀምነው ነገርየው ወደ ኃይል ከተቀየረ ጠቃሚ ነው። ግን ደግሞ አጌንስት ወይም ደግሞ ወደኛ ከተጠቀመብንና ደግሞ እኛን ለማጥቃት ከኋለ ደግሞ እኛን በቀላሉ ማጥፋት የሚችል ኃይል እንደሆነ አይተናል ማለት ነው። ስለዚህ የብዙ ሰዎች መጥፋት ምክንያት ሴክስ ወይም ደግሞ ላስት የተለየ ሆኖ አያውቅም። ስለዚህ በዚህ ጊዜ ላይ ከምን ጊዜው መበለጠ የማስተርቤሽን እንደዚሁም ደግሞ ሌሎች የፖርኖግራፊ ነገሮች ተስፋፍተው ምርታማነት ዜሮ ሆነዋል ማለት ነው። በእኛ በአፍሪካ ሀገሮችና ኢትዮጵያ ውስጥ ላለን ደግሞ በደሃ ሀገሮች ውስጥ ላለን ሰዎች ደግሞ ጉዳቱ እጥፍ ስለሚሆን በዚህ ላይ እንድናስብበትና ያንን ኃይል ወደ ተመጣጣኝ ነገር በመቀየር ማድረግ ያለብንን ነገር ማድረግ እንድንችል ወደሚያደርግ ሐሳብ ማምጣት ካልተቻለ መቼም ቢሆን ይሄ ነገር ከአጥፊነት ውጪ ሌላ ምንም አይነት ጥቅም ሊኖረው አይችልም ማለት ነው። እንደዚሁም ሌሎች ዓለማችን ላይ በጣም ስኬታማ የሆኑ ሰዎችን የህይወት ታሪክ ስታጠኑ እንደዚህ አይነት ነገሮች ተከስተዋል ማለት ነው። ስለዚህ በትላልቅ ኮርፖሬሽኖች በትላልቅ ድርጅቶች ወይም ደግሞ ፌስቡክን ለምሳሌ ተመልካች ብናሳጣው ብዙ ሰዎች ተመልካች ቢያጣ የእሱ ትርፋማነት በአንድ ዓመት ውስጥ ዜሮ ሊሆን ይችላል፣ ሊዘጋ ሁሉ ይችላል። ስለዚህ በተቻለው መጠን እኛ እንድናይ እኛ ኢንትረስትድ ሆነን ደስ ብሎን የምንመለከተውን ነገር ማድረግ አለበት። እኛ ደስ ብሎን እንድንመለከት ሊያደርጉ የሚችሉ ነገሮች ደግሞ ሌላ ነገር ሊሆን አይችልም። በህይወታችን ውስጥ ያለ እኛ ላይ ሊገዛን የሚችል ነገር ቢኖር ይሄኛው የላስት ወይም ደግሞ የሴክስ አቅም ስለሆነ ያንን አቅም ወደኛ መጠቀም አለባቸው። ለምሳሌ ስራ ቢሏችሁ ሁሌም የመስራት ኃይል ብዙም ጊዜ የደከመ ነው። ሰዎች የሆነ ትንሽ ነገር የመስራትና የመሰላቸት ነገራቸው በጣም ከፍተኛ ነው። ግን ይሄ ዶፓሚን የሚባለው ነገር አእምሯችን ውስጥ ቶሎ ተነክቶ እኛን ሳይደክመን ወይም ሳይደብረን ቀላሉ እኛን በማዝናናት ወይም ደግሞ በተደጋጋሚ ደግሞ የመነሳት አቅም ያለው ነገር ነው ይሄ ነገር። ለምሳሌ ስኳር ያለው ነገር ብትመገቡ አእምሯችሁ ያንን የስኳር ነገር ቴስት ሲያደርግ ሲያጣጥም የሚሰማው ስሜት አለ አይደለ? እሱን ከተመገባችሁ በኋላ ድጋሚ ደግሞ ያንን ነገር ለመመገብ ስትነሱ ያስታውሳል አእምሯችሁ። ስለዚህ ድጋሚ ያንን ዶፓሚን መንካት ይቻላል። ያው የሴክሹዋል ነገርም ከዛ የተለየ ነገር የለውም። በቃ ዶፓሚንን በተደጋጋሚ በመንካት ነው። ግን አሁን ዶፓሚን ሁሉም ነገር ዶፓሚን ነው። የሆነ ነገርን ሳትቶ ማጠናቀቅ ዶፓሚን ነው። አሳካት እፈልጋለሁ ብላችሁ አንድ ነገር ስታደርጉ ያንን ነገር ማድረግ እሱም ዶፓሚን ነው። ግን ርካሽ ዶፓሚን እና ውድ ዶፓሚን የሚባል ነገር አለ። ለምሳሌ ርካሽ የሚባሉት እነዚህ ፖርን ማየት፣ እነዚህ አላስፈላጊ ራቁት ሴቶችን መመልከት ወይም ደግሞ ትክክል ያልሆኑ ምግቦችን በመብላት ለምሳሌ የሚመጣው ርካሽ ዶፓሚን እንለዋለን። ትክክለኛው ዶፓሚን ደግሞ እኛ እንድንኖርበት የተፈቀደልን ወይም ደግሞ ለእኛ የህይወት እድገት ለታላቅነታችን ምክንያት ይሆናል ተብሎ የሚታሰበው ዶፓሚን በህይወታችን ውስጥ ልናሳካው የምንችላቸው አቺቭመንቶች፣ ማሳካት የምንችላቸው ነገሮች እነዚህ ውድ ዶፓሚኖች ወይም ደግሞ እግዚአብሔርም ሆነ ሰውም ወይም ደግሞ ሀገር ከኛ የምትጠብቀው ትክክለኛው ዶፓሚን ቢሆን ነገሮችን ማሳካት፣ ራሳችንን ማሳደግ፣ ትክክለኛ ቤተሰብ መስራት፣ ትክክለኛ ካምፓኒ መፍጠር፣ ሶሻል ሚዲያ ላይ ኮንተንቶችን መስራት፣ ራሳችንን መለወጥ፣ እንደዚሁም ደግሞ ልትገምቱት የምትችሏቸው እንደዚህ ጠንከር ያሉ ለማሳካት ትንሽ የሚከብዱ ግን ደግሞ ውጤታማ የሆኑ ዶፓሚኖች አሉ። ጠዋት በጊዜ መነሳት፣ እነዚህ በጣም ትንሽ የሚከብዱ ለሰውነታችን ጥሩ የሆነ ስሜት የማይሰጡ ግን ትክክለኛ የዶፓሚን አይነቶች ተብሎ ይከፈላሉ ማለት ነው። እነዚህ ነገሮች ካላደረግን ግን ለቺፕ ዶፓሚኖች የመጋለጣችን እድል ከፍተኛ ስለሚሆን
በዚህ ወደ ኪሳራ እንሄዳለን ማለት ነው። በዚህ ቪዲዮ ላይ ያው ላስትን ወይም ደግሞ የሴክሹዋል ኃይልን ወደ አቅም መቀየር እንዴት እንደምትችሉ እንደተረዳችሁ ተስፋ አድርጋለሁኝ። በቀጣይ በሌሎች ቪዲዮዎች እንገናኛለን።